ሰላም ሰላም ጋይስ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እኔ እንደምታወቀው የገጠር ልጅ ነኝ እና አሁን ክረምት ስለሆነ ከግቢ ተመልሼ ቤት ነው ያለሁት። በጣም ብዙ ስራዎች አሉ። ገጠር ስትሆኑ የገጠር ሰው ያውቀዋልና በጣም ብዙ ስራዎች አሉ። አሁን እኔ ካሮት የኮተኮትኩ ነው ያለሁት። እጄን ራሱ እዩት ምን እንደሚመስል። እጄን ላሳያችሁ። ሉክ በጣም በቃ ቆሽሽ ነው ያለውትና ይሄ በቃ የተለመደ ነገር ነው፣ ሁሌ የሚሰራ ማለት ነውና አሁን እኔ ካሮት የኮተኮትኩኝ ነው እንደነገርኳችሁ። ያ ማለት አረምን ከካሮቱ የለየው ነው ማለት ነውና ያንን ነው እያደረኩኝ ያለሁት። ይሄንን ስሰራ የሆነ ነገር ትዝ አለኝ ማለት ነው። ማለት ሁላችንም በህይወታችን ውስጥ ማስተካከል ማስወገድ የምንፈልጋቸው ነገሮች ስላሉ ከዛ ጋር ተያይዞ ትዝ ያለኝን ነገር ልነግራችሁ ስለፈለኩኝ ነውና ላይክ እዚህ ጋር በጣም ብዙ ካሮቶችን ካጠገባቸው ያለውን ሳር በሚነቅልበት ጊዜ እነሱ ይገለጣሉ ወይም ደግሞ ይራቆታሉ። እዚህ ጋር ማየት ትችላላችሁ። እኔንን ማየት ትችላላችሁ። ሌላም ባሳያችሁ ይሄው እንደዚህ ማየት ትችላላችሁ። እነዚህን ካሮቶች ማየት ትችላላችሁ። በጣም ብዙዎቹ እንደዚህ ይሆናሉና ካጠገባቸው ያለው አረም ስነሳ እነሱ ደግሞ ይገለጣሉ ወይም ደግሞ ይራቆታሉ። እኔ ደግሞ ያንን ምን አደርጋለሁኝ መልሼ ፀሐይ ምናምን እንዳይፈጃቸው እንደዚህ መልሼ አፈር አስጠግቼ አስተካክላለሁ ማለት ነው። በቃ ይሄ አሁን እኔ በአፈር ሲከድነው ወይም ደግሞ ስሸፍነው ትክክለኛ ሆኖ ነው የሚቆየው እስከምነቀልበት ሰዓት ድረስ ማለት ነው። ካልሆነ ግን ፀሐይ መታውና አረንጓዴ ነው የሆነ የሚመጣው ይበላሻል ማለት ነውና ከዛ ለመብላት የማይመች ነው የሚሆነው። ስለዚህ እኔ ያን አስተካክላለሁ። እኔ ምን ልላችሁ ፈልጌ ነው፣ በህይወታችን ውስጥ ሁላችንም ማስወገድ የምንፈልጋቸው በጣም ብዙ ነገሮች ይኖራሉ። ማለት በባህሪያችሁ በራሳችሁ ባህሪ ማስወገድ ወይም ደግሞ በተሻለ መቀየር የምትፈልጉት አመል ሊኖራችሁ ይችላል። እንዲሁም ደግሞ በህይወታችሁ ውስጥ የማትፈልጓቸውን ሰዎች እያኖራችሁ ሊሆን ይችላል። ማለት እንዴት አድርጋችሁ እንደምትከለክሉ ግራ ገብቷችሁ ልክ አሁን እንደነገርኳችሁ እንደ ካሮቱ አረሙን ካልነቀልኩኝ ካሮቱ አይገለጥም። ግን ደግሞ አረሙ ከሱ ጋር መኖሩ እሱ ማግኘት የሚችለውን ነገር ይሻማበታል። ገብቷችኋል? ማደግ በሚገባው ደረጃ እንዳያድግ ያደርጋል። ብዙ ነገሮችን ነው የሚያግደውና ስለዚህ የግድ መወገድ አለበት። ግን ለዚችኛዋ እሱ ለምራቆተው ብቻ ተብሎ ከቀረ ካሮቱ በመፈለገው ልክ ውጤታማ አይሆንም ማለት ነውና ልክ እንደዛውም በህይወታችሁ ውስጥ እንዳታድጉ ከፍ እንዳትሉ ያደረጋችሁ በራሳችሁ ላይ ማስተካከል የምትፈልጉት ነገር ካለ ያንን ተምራችሁ ደግሞ ያው አማኝ ሆናችሁ ጸልያችሁ በምንም ብቻ እንደምንም አድርጋችሁ ያንን ነገር ማስወገድና መቀየር ትችላላችሁ ማለት ነው። ያንን ደግሞ ማድረግ ያስፈልጋል። ስቀጥል ደግሞ ሰዎች ራሱ ቢሆኑ ሁለተኛው ሀሳብ ማለት ነው። ሰዎች ራሱ ቢሆኑ በህይወታችን ውስጥ ያሉ እንዳናድግ እያደረጉን ወደ ኋላ የሚጎትቱን ማለት ሁሉም ጓደኛ መልካም ነው ማለት አይቻልም አይደለ? በህይወታችን ውስጥ የኛ ስኬት ደስ የማያሰኛቸው ሰዎች ይኖራሉ። ደስ የሚያሰኛቸው እንኳን ሆኖ ለስኬታችን የማይገፉን ሰዎች ይኖራሉ ወደፊት ማለት ነውና ስለዚህ እነዛን ነገሮች ማስወገድ ያለብን ነገር አለ። እኛን ወደ ኋላ የሚጎትቱንን ነገሮች ማስወገድ አለብን። እነዛን አላስፈላጊ ሰዎች ከህይወታችን ስናስወጣቸው ለተወሰነ ጊዜ ልንራቆት እንችላለን። ለተወሰነ ጊዜ ብቻችንን ልንራመድ እንችላለን። ለተወሰነ ጊዜ ብቸኝነት ሊያስደብረን ይችላል። ለተወሰነ ጊዜ ልንከፋ እንችላለን። በቃ የሆነ ያለመፈለግ ስሜት ሊሰማን ይችላል። የምናማክረውን ሰው የማጣት ትክክለኛ ያልሆነ ነገር እንኳን የለመድነው ከሆነ ስናጣው የሆነ ጎደሎነት ይሰማናል። ይሄ ግልጽ ነውና ስለዚህ ያንን ጎደሎነት ግን በሂደት በራሳችን ማስተካከል እንችላለን። አሁን እንዳሳየዋችሁ ልክ አፈሩን አቅርቤ እንደገና ካሮቱን እንደሸፈንኩት እኛም ደግሞ ራሳችንን እያሳደግን ራሳችንን እየተንከባከብን በቃ ራሳችን ሙሉ ሰዎች እንደሆነን አድርገን ብቁ ልናደርግ እንችላለን። በእነዛ ሰዎች ፈንታ ደግሞ ትክክለኛና ጥሩ ደህና አመለካከት ያላችሁ ሰዎች አሉ። እነዛን ሰዎች መንፈሳዊ ነገሮችን ልምምድ በማድረግ በጣም የተሻለን ሰዎች መሆን እንችላለን። ስለዚህ ምንድነው ልላችሁ የፈለኩት ሁለት ወሳኝ ነገሮችን ነው ያወራኋችሁ ማለት ነውና በራሳችን ላይ ማስተካከል የምንፈልገው ባህሪ ካለብን ማስተካከል መቻል አለብን። ያን ባህሪ ለማስተካከል ብለን
በምናደርገው ትግል የምናጣቸውን ነገሮች እያሰብን የበለጠውን ጥቅም ከማጣት መቆጠብ ያስፈልገናል ማለት ነው። መራቆታችንን በሌላ መሸፈን መቻል ያስፈልገናል። ሁለተኛ ደግሞ አላስፈላጊ ሰዎችን ቢሆኑ ከህይወታችን ልናስወጣቸውና ልናስወግዳቸው ያስፈልጋል ልናድግ ዘንድ ማለት ነው። እና በጣም ከባድ ሊመስለን ቢችል ለጊዜው በቃ የሆነ ማይቻል ማይታለፍ ምናምን ቢመስለን እንኳን ሁሉም ነገር የሚያልፍና እኛ ከወሰንን የሚስተካከል ስለሆነ ያንን ማድረግ ያስፈልጋል እላችኋለሁ። እነዚህን ሁለት ነገሮች እንድታስታውሱ ፈልጋለሁና እኔ አሁን ወደ ስራዬ እመለሳለሁ። ለእናንተ መልካም ጊዜ ይሁንላችሁ። ቪዲዮን ደግሞ ላይክ ያደረጋችሁ ጋይስ፣ ከባድ ነገር አይደለም። በጣም ብዙ ተከታይና ቤተሰብ ላላቸው ሰዎች ሰብስክራይብ አድርጋችሁ ቪዲዮአቸውን መከታተልና ለኛ በቃ ምንም ሰብስክራይበር የለንም ማለት በምንችል ደረጃ ለሌለን ሰዎች ሰብስክራይብ ማድረጋችሁ ምን ያክል ቫልዩ እንዳለው እኛ ብቻ ነው የምናውቀው። ስለዚህ ከባድ ነገር አይደለም፣ ለእናንተ በጣም ትንሽ ነው፣ ለኔ ደግሞ ትልቅ ሞቲቬሽን ነው የሚሆነኝና ስለዚህ ቪዲዮ ላይክ ያደረጋችሁ እና ደግሞ ለምታውቁት ሰው ሼር እያደረጋችሁ ቤተሰብ እንዲሆኑ ማበረታታት ትችላላችሁ። በቃ ቤተሰብ እንውላችኋለሁ። ወዳችኋለሁ። መልካም ጊዜ